የተከበራችሁ ውድና አድማጮቻችን ዛሬ አፕሊኬሽን ነው የማሳያችሁ። ይህም አፕሊኬሽን ምንድነው? በጣም ቆንጆ በተለይ ዩቲዩብ ላይ በደንብ በጣም ያስቸገራችሁ ሰዎች አማርኛ ፊደል መጻፍ የማትችሉ ሰዎች አላችሁና ይህንን አማርኛ ፊደል ማትችሉ ከሆነ በድምጽ ብቻ በመጻፍ አማርኛን አቀላጥፋችሁ ለምትፈልጉት ሰው ትልካላ። በድምጽ ቀጥታ ለምትፈልጉት ሰው ታስተላልፋላችሁ ማለት ነው። መልእክት ማለት ነው። ማንኛውንም መልእክት ማለት ነው። ስለዚህ ይህ አፕሊኬሽን ምንድነው የሚለውን ስንመለከት ወደ ፕሌይ ስቶር ላይ ከገባን በኋላ ጂቦርድ የሚል እንጽፋለን። ጂቦርድ የሚለውን ስንጽፍ ይመጣልናል። እሱን ቀጥታ አፕሊኬሽኑን እነካዋለን ማለት ነው። አያችሁ፣ መጀመሪያ ይመጣል ማነው፣ ሁለተኛው ላይ ይመጣል ብዙ ጊዜ ማለት ነው። እዚህ ጋር ይኸውላችሁ 4.5 ያለበትን እነካንን። ጂቦርድ ጉግል ኪቦርድ ማለት ነው። ኪቦርድ ነው፣ ራሱ ኪቦርድ ነው የሚጽፍልን ማለት ነው። ማነው ራሱ የሚጽፍልን ነው። በኦዲዮ እኛ እነግረዋለን፣ እሱ ይጽፍልናል ማለት ነው። ስለዚህ ይሄንን ኢንስቶል እናደርገዋለን ማለት ነው። ኢንስቶልድ ካረግነው በኋላ ራሱ ይወርዳል። እንጠብቀው፣ ትንሽ እንጠብቀው። ያ መጠበቅ ያስፈልጋል ማለት ነው። ኦኬ፣ እዚህ ጋር እንደተመለከታችሁ ሰርች አድርጎ ጨርሷል። ሰርች አድርጎ ከጨረሰ በኋላ ኦፕን የምትለዋን እነካለን ማለት ነው። ቀጥታ ኦፕን እነካለን። ኦፕን የሚለውን እነካና ከዛ ኤኔብል ሴቲንግ ይላል። ወደ ሴቲንግ ውስጥ እንገባለን። እንዲሰራልን አንዳንድ የምንመርጣቸው ነገሮች አሉ ማለት ነው። የምንጠቀመው እዚህ ጋር የምንጠቀማቸው ነገሮች ናቸው። እዚህ ጋር ጂቦርድ ይላል። ጂቦርድ የምትለዋ እዚህ ጋር ጥቁር ናት። እሷን መንካት ብቻ ነው። እሷን ከነካን በኋላ ይከፍትልናል ማለት ነው። ከየት እንለዋለን። ከዛ በኋላ ይከፍትልናል። ቀጥታ መውጣት ብቻ ነው በቃ የሚጠበቅብን እኛ ስንወጣ። በሁለተኛ ደረጃ ደግሞ ምንድነው የሚያሳየን? ሴሌክት ኢንፑት ሜቶድ ምንድነው የምንጠቀመው? ሜቶዱ ምንድነው? ኤፍዋይን ግዕዝ እንጠቀማለን። ኤፍዋይን ግዕዝ እንጠቀማለን። እንዲሁም ደግሞ አሁን እኛ የምንፈልገው ጂቦርድ ነው። ወደ ቀጥታ ወደ ጂቦርድ ነው የምንሄደው ማለት ነው። ጂቦርድ ዳን እንለዋለን። በቃ እንዲሰራልን ማለት ነው። ስለዚህ የመጀመሪያው ላይ ላንጉዌጅ የሚለው ላይ ገብተን ላንጉዌጅ ሴሌክት እናደርጋለን፣ እንመርጣለን ማለት ነው። አድ ኪቦርድ ወይም ደግሞ የምንጠቀመውን ኪቦርድ እዚህ ጋር ኪቦርድ የምትለዋን ነገር አድ ኪቦርድ የምትለዋን እነካለን ማለት ነው። እሷን ስነካ ምን ያመጣልናል? ዝርዝር ያለ ላንጉዌጅ አይተሞች ምን ላንጉዌጅ መጠቀም እንደሚገባን እዚህ ጋር ያሳየናል ማለት ነው። አማርኛ አለ የመጀመሪያ ላይ፣ እንግሊዘኛም አለ። ህንድ ውስጥ የሚጠቀሙት እንግሊዘኛ አለ። ባህሬን አረብ ሀገራት የሚጠቀሙት ቋንቋ ፊደል አለ ማለት ነው። እነዚህ ሁሉ የምንጠቀማቸው ቋንቋዎች ናቸው። ሌሎች ዓለማቶች ላይ ያሉ ናቸው። በጣም ብዙ ነው ከሚገርማችሁ። እስቲ ኦሮምኛ ካለ ልመልከተው። በጣም አሪፍ ኦሮምኛም አለ። ሌሎች ጉራግኛ፣ እስቲ ለምሳሌ ጂቤት ደግሞ ትግርኛ አለ። በጣም የሚገርም ነው። ይሄው ትግርኛ እዚህ ጋር አለች። እቺ ትግርኛ ናት ማለት ነው። በጣም የሚገርም ሁሉም ነገር አለ ማለት ነው። ስለዚህ ወላይተኛም ይኖር ይችላል ብዬ አስባለሁ። ወላይታ አለ አለ። በጣም የሚገርም ነው። ገራሚ ነው። ስለዚህ ይሄንን አፕሊኬሽን እንድንጠቀም እንግዲህ ሴሌክት ነው ማድረገው አማርኛን ነው ማለት ነው። አማርኛን ቋንቋ ሴሌክት አደርጋለሁ ማለት ነው። አማሪክ መጀመሪያ ላይ አማርኛ ኢትዮ የሚል ማለት ባክ አማሪክ ኢትዮጵያ ማለት ነው። እችን ነካለን። ከዛ ያው ነው ደን እንለዋለን። ቀጥታ እንወጣለን። በቃ አማርኛ አስገብተናል። እንግሊዘኛም ራሱ እንግሊዘኛ መምረጥ አለበት። እንግሊዘኛ የትኛው ነው? እንግሊዘኛ ስንት አይነት እንግሊዘኛ አለ አይደል እንዴ? ስንት አይነት እንግሊዘኛ አለ። እሱን መምረጥ እንችላለን ማለት ነው። የእንግሊዘኛ አይነቶች ማለት ለምሳሌ እንግሊሽ ኢ ቤት እንገባ። እንግሊሽ አሁን ስንገባ የአውስትራሊያ አለ፣ የካናዳ አለ፣ የአውስትራሊያ አለ፣ የካናዳ አለ፣ የኢንዲያ አለ፣ የኬንያ አለ፣ የናይጄሪያ አለ፣ ፊሊፒንስ አለ፣ ሳውዝ አፍሪካ አለ፣ ዩኬ አለ፣ ዩኤስኤ። እኛ ብዙ ጊዜ ኮመን በአለማችን ላይ የምንጠቀመው ምንድነው? ዩኤስኤ የመጨረሻውን እንግሊሽ ማለት ነው። የመጨረሻውን ዩኤስ የሚለውን እሱ ነው የምንጠቀመው ማለት ነው። እንግሊዘኛ ስንፈልግ ማለት ነው። እንግዲህ ሁለቱንም ኪቦርድ ሞልቶናል። እዚህ ጋር የላይኛው ላይ ያው ብዙ ፍልስፍና የተፈለሰፈው ምናልባት ህንድ ውስጥ ሊሆን ይችላል። ህንድን ነው መጀመሪያ እንግሊዘኛ ያስቀመጠው። አማርኛ አስቀምጧል። ከዛ ደግሞ አማርኛ እኛው አስቀምጠናል፣ መርጠናል ማለት ነው። ቀጥሎ ደግሞ እንግሊሽ ዩኤስ ማለት ነው። በአሜሪካ ባለው ስታንዳርድ የቋንቋ ማለት ነው። የቋንቋ ክህሎት በዛ ስታንዳርድ ነው የሰፈረው ማለት ነው። ከሁለት አንዱ መርጠን እንጠቀማለን ማለት ነው። ስለዚህ
ያው ይሄንን ደን ብለን እንወጣለን። ቀጥታ መውጣት ብቻ ነው በቃ። ይሄን ካስተካከልን ማለት ነው አፕሊኬሽኑን እንፈልገዋለን ወጥተን ማለት ነው። አፕሊኬሽኑን ወጥተን ስንፈልግ በስክሪናችን ላይ እዚህ ጋር እናገኘዋለን መጥቶ ማለት ነው። ይሄንን እነካለን ማለት ነው። ይሄን ቀጥታ ስንነካው ወይም ደግሞ ማነው ኦርደር ስላደረግነው ኦልሞስት በቃ ሴፍ ስላደረግነው ወይም ስላስተካከልነው ቀጥታ ቴሌግራም ላይ መሄድ ነው። ቴሌግራም ላይ ለምሳሌ ለምንፈልገው ሰው ስንጽፍ ለምሳሌ እኔ ቀጥታ ሴቪንግ ሜሴጅ ላይ ለምፈለግኩት ሰው መላክ እችላለሁ። ግን ሴቪንግ ሌላ ሰው ጋር እንዳይሄድ ስለምፈልግ ማለት ነው። ሴቪንግ ሜሴጅ ላይ ገብተን እዚህ ጋር ይመጣልናል፣ ራሱ ይመጣልናል። ስለዚህ እዚች ጋር ምልክት አለች። የትኛው ነው ምልክት ብትሉ እዚህ ከላይ ጫፉ ላይ የስፒከር ድምፅ መቅረጸ ድምፅ አለ። ወይም ድምፃችንን ስናወጣ ራሱ የሚጽፍልን የሚያወራልን፣ ይሄ ደግሞ የሚያወራልን አለ፣ ይሄ ደግሞ የሚጽፍልን ነው። ልዩነቱ የሚጽፍልን ነው። እችኛዋን ስፒከሯን ጫን እንላታለን ማለት ነው። ጫን እንላትና አድማጮቼ እዚህ ጋር የማይሰማ ድምፅ አለ ማለት ነው። አሁን እየጻፈ ነው እሱ እዚህ። ነገር ግን የምጽፈውን ለእናንተ ወይም ደግሞ የምናገረው ለእናንተ አይሰማም። እዛ ነው ያረግና እንለቃለን ማለት ነው። ስለዚህ ይሄ ቀላል ነው። እንግዲህ አማርኛ የቻለ ነገር ግን የእጅ ጽሑፍ አልችልም ለሚል ሰው ፍቱን መድኃኒት ነው። የእጅ ጽሑፍ ሃንድራይቲንግ አልችልም ብሎ ለሚል መቀያየር ነው። በቃ ገብቶ ያንን መቀያየር ነው። አፕሊኬሽኑ ላይ ያለውን እንግሊዝኛ ከሆነ እንግሊዝኛ፣ አማርኛ ከሆነ አማርኛ እያደረግን መጻፍ ነው። በዚህ መልኩ የራሳችንን ክህሎት እናዳብረዋለን። የአማርኛውንም ራሱ አጻጻፍ ክህሎታችንን እናዳብረዋለን ማለት ነው። በጣም የማይጽፉ ልጆች አሉ፣ ብዙ ጊዜ በዩቲዩብ ያየዋቸው፣ በቲክቶክ ያየዋቸው። ነገር ግን አበባና የተለያዩ የአበባ ምልክቶችን ምናምን እየሰጡ እንትን የሚሉ ሰዎች አሉና ከዚህ በኋላ ለነሱ መድኃኒቱ ምንድነው? በኦዲዮ መምጣት ነው ማለት ነው። በድምፅ መቅረጸ ድምፅ ማለት ነው። እችን በመንካት ማለት ነው መምጣት ነው። ምንም ችግር የለም። ስለዚህ በጣም አመሰግናለሁ ስላዳመጣችሁ። ላይክ፣ ሰብስክራይብ እያራካችሁ ይህንን ቻናል እንዲሁም ሼር አድርጉ ማለት ነው።